እሺ እኛ አቅም የሌለን ምን እናድርግ? ምን እናድርግ እስቲ እናንተ ፍረዱ። የአረብ ሀገር ተመላሾች አረብ ሀገር ያላችሁ ማለት ነው ጓደኞቼ እና መንገድ ዳር ምናምን ሆነን ቤት ኪራይ መክፈል ስለማንችል እንሰራለን። ልብስም ምንም ማለት ነው። እና ፀሀይና ብርዱንም ተቋቁመን ነው የምንሰራው። በዚህ ሰሞን በቃ መስራት አልቻልንም። ምግባችንን መስራት ማብሰል አልቻልንም። ከዚህ የተነሳ መስራት እየቻልን ችግር እያለን ግን ምግብ የምንበላውን ምግብ መስራት ነው ያቃተን ስለተከለከልን ማለት ነው። እና ተከለከልን በሚቀጥለው ቀን ይዘን ስንወጣ በጣም በሚገርም ሁኔታ ያው ግማሹ እየተቀማ የሚሰራውን ልብስ እየተነጠቀ ይሄዳል። አንዱን ደግሞ ጫማ ነበር ይዞ የሚሰራው። ጫማውን ይዤ እሮጣለሁ ሲል ወገባገዳውን ይዞ አናቱን ሲል ጫማው ብትንትን አለበት። እና በጣም ይገርማል። በቃ በሚያሳዝን ሁኔታ ነው የሄደው ማለት ነው። እና ለተመላሾች አረብ ሀገር ያላችሁም ጠንክራችሁ እዛ እንድትሰሩ ተመላሾችስ የት ነው ያላችሁት? እስቲ ብንመካከር ደግሜ ነው የምነግራችሁ። እና የት ነው ያላችሁት ተመላሾች ምን እየሰራችሁ ናችሁ ያላችሁት? እኛ ያው ደግመን ለመውጣትም ከባድ ጊዜ ነው ውጭ ሀገር። እና እስቲ ወይ ይበሉን እንመካከር እስቲ የአረብ ሀገር ተሰዳጆች ተመላሾች እናውራ እስቲ በኮመንት